ሰላም ሰላም፣ ዛሬ ስጦታ ተልኮልኝ እሱን ልቀበል ወጥቼ ይሄው ስጦታዬ ከጀርመን ወለተ ጊዮርጊስ ትባላለች እህቴ። በጣም ነው የማመሰግነው። ደርሶኛል የኔ ቆንጆ፣ አመሰግናለሁ በጣም። ያው ለስጦታችን ንክፈት እውነት ለመናገር በጣም ነው ደስ ያለኝ። ማለት በህይወቴ ትልቁን ቃል ነው ማለት እንደዚህ አድርጋ ሰርፕራይዝ ያደረገችኝ እና ገንዘቡን ደግሞ በፍጹም ገንዘብ ይኖራል ብዬ አላሰብኩትም። ግን በጣም ነው የደነገጥኩት። እንደ እግዚአብሔር ያለ ማንም የለም። በጣም ነው የዘለልኩት። እርጉዝ መሆኔን ሁሉ ረሳሁት። በቃ ማለት በጣም ነው ደስ ያለኝ። እና እህቴ በጣም ነው የማመሰግን። በጣም እግዚአብሔር ያክብርልኝ። እውነት በጣም ነው ደስ ያለኝ። ይሄ ቃል ለእኔ ምን ማለት እንደሆነ በቃ እሷ ከድሮም ከቲክቶክ ትከታተለኝ ስለነበረ ዋሬቨር ምንም ነገር ስለጥፍ ከስር እንደ እግዚአብሔር ያለ ማንም የለም እላለሁ እና ለእኔ በጣም ትልቁ ቃል ነው እና በጣም ወዶ ማይ ፌቨራይት የመጽሐፍ ቅዱስ ቃል ነው እና በጣም ነው የወደድኩት። በጣም ያምራል። እግዚአብሔር ያክብርልኝ። እዚህ ጋር ደግሞ ገንዘብ 10,000 ብር ላከችልኝ። አመሰግናለሁ የኔ ቆንጆ። በጣም ምራቃውሽን እያልኳት ነው ካሜራማኑ። ቆጠርኩት። አንዲት ነው ቆጠራ ላይ ጎበዝ ነኝ። እና ይሄን ይመስላል። በጣም ነው ደስ ያለኝ። ወለተ ጊዮርጊስ እግዚአብሔር ያክብርልኝ የኔ ቆንጆ በድጋሜ ቴንኪው። ሌሎቻችሁም እንደዚሁ በውስጥ ምናምን አፕሪሼት የምታደርጉኝ የምታግዙኝ በዚህ አጋጣሚ ላመሰግናችሁ እወዳለሁ። እግዚአብሔር ያክብርልኝ። በተለያየ ሀገር ያላችሁ እውነት በጣም ነው የማመሰግናችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ክበሩልኝ። እወዳችኋለሁ። ሰብስክራይብ ማድረግ አትርሱ። ሼር